ፍቅር መስጠት እንጂ መቀበል አይደለም። ፍቅርን መስጠት ልመዱ። ታዲያ ፍቅርን ከመስጠታችሁ በፊት ውስጣችሁ ፍቅር ሊኖር ይገባል። ሰው ያለውን ብቻ እንደሚሰጥ አምናችሁ ለመቀበል ሳይሆን ነገር ግን ፍቅርን መስጠት ብቻ መሆኑን ከልብ አምናችሁ ስጡ። ለሚወዳችሁም ሆነ ለማይወዳችሁም ያለምንም መስፈርት ፍቅርን መስጠት ስትጀምሩ ጥበብ ያለው ህይወት መኖር ትጀምራላችሁ። እንደ እየተሰራ ነው ስታይሉ፣ አሰራሩ ነው ከኔ ጋር ያምራል። ሞዴል አስመሰለኝ ለበስኩት፣ አለቀ። ሞዴል ነኝ እያልሽ ነው? አትናገረኝ። አይ የምትል ከሆነ ደግሞ አልመጣም፣ ቀራለሁ። አረ ጌቴ እንዲህ የሚያስብል ነገር ብያለሁ እንዴ? እሺ እኮ ሚስቴኛ ሞዴል ልሽ አንዴ ቆሚያ እኔ ያንተ እንትን ነኝ፣ መሳቂያ ነኝ እንዴ? እኔ መይሳኩብሽ ቺሊ እንዴት ነው የምታስበው? ግን መይሳኩብሽ እኔ ያምራል እኮ ብዬሻለሁ። ልብሱ ጃኬቱን ስትለብሺ ይበልጥ አምሮ ነበረ። እሺ ተገላለጥኩ ልልበስ? እሺ ኧረ አልተገላለጥሽም። እዛ የሚገልጥ ግለጥሽ ገልጠሻ። እኔ ለብሰዋለሁ፣ ይኸው ለበስኩት እንዴ። እሺ እንደዚህ ፒስ ነው ቢያንስ። ይኸው ለበስኩት፣ ደስ ይበልክ። አንቺ እንደስ ካላለሽ እኮ ማውጣት ትችያለሽ። ኧረ እንደዚህ ከሆነ ያምራል። እሺ ምኑ ነው የሚያስጠላ? ደስተኛ ነገር ማድረግ አልፈልግም። ለዛም ነው ቁምጣም አለብሰው እንዴ። ቁምጣ ልበሽ የሚልሽ እኮ እኔ ነኝ አይደል? ቀሚስም አለብሰው። ለዛም ነው እግሬ ለታየው፣ ከዚህ በላይ ተሸፍኘ እግሬ ለታየው ሰው ይጮሃል። ስትበላ ለምን በላ፣ ስትወፍር ለምን ወፍር፣ ስትከሳ ለምን ከሳ። እንዴ በቃ ተወኛ ልኑርበት ብዬሻለሁ። አይ አይደለም የሰው ነው። እሺ አሁን አንቺ ያረግሽው ነገር ልክ ነው ነው አይሚ እያልሽኝ ያለሽው? ልክ ላልሆን እችላለሁ ነሽ፣ ልክ ነሽ። እኔ ራሴን መሆን ነው የምፈልገው። እሺ እኔና ሴትዮ እኔ እዚህ ያመጣሁሽ እንዲህ ምናምን ልጨቀጨቅኝ አይደለም። እናንተ ነህ ይሄን ዛፕ በቃ ተረጋጊ። አውልቂው በቃ እንዴ አውልቂው፣ እውነት ጌታን አውልቂው፣ ማርያምን አውልቂው። እመቤቴ እንዴ አረ ጉዴ በለብስ ልጨቅጨበቷት። አረ እኔ ሙቀኝ። ወይኔ ላንቺ ስለኔ ከላይ በባዶ ራቁቴን ሄድልሻለሁ። እሺ ጎበዝ። እሺ ቴንክ ዩ። ተባረክልኝ። አሁን ያለሽው ኃይሌ ነው አይደል? ማታ ምን እያልሽ ነበረ? ልዝናና ፈልጋለሁ እኮ ኃይሌ ገንዳ ውስጥ መዋኘት ፈልጋለሁ ብለሽኛል። ጎበዝ ልጅ። እዚህ ያመጣሁሽ ማለት ነው እሪ በከንቱ ያሉ ምናምን አይደለም። እሺ አልሽብኝ። እሺ እምቢ ካልሽ እንዲህ ቆንጥሬ ከትቼ እገላገልሻለሁ። ጎበዝ ልጅ። አረ ጌታዬ ጭንቀት። አሁን ስሚ ተመቸሻ? በቃ ፈታ በይልኝ። ሙቀት ሊገለኝ ነው። የታባቱ ይግደልሽ። አባት ብሎ እኔ ደስ አለኝ አገዘልኝ ብዬ ይግደልሽ። ስቀለድ ነው። እሺ ቆንጂት ዛሬ አምሮብሻል። የምር አመሰግናለሁ። አንድ ቃል እኮ የሰውን ኩርፊያ ይቀይራል። ቴንክ ዩ። እንደዚህ በላ ታዲያ አልኩሽ። አንዴ አምሮብሻል እኮ ብዬሽ አንዴ ስመጪ አልከኝ። እሺ ምን ስትወልቂው ነው? እኔ ትንሽ ደበረ። በነገራችን ላይ እንደዚህ ካልተነጫነጭኩ ይሄን እንዳወልቀው አትፈቅድልኝም። ለምን ሞቆኛል መጀመሪያ ማለት ነው። አዎ ሞቆሻል። ጎበዝሽ። ልጀምረው ነው አሁንም ጭቅጭቁና ጸጥ አስባልኳት። እንዲህ ስነካት ጸጥ አለች። አያችሁ ፍቅር የማይመልሰው ነገር የለም። ቴንክ ዩ። እና እኔ የሆነ ነገር ስናገርሽ እሪ ከምትይ አይኔ አባት የኔ ጌታ አይባልም እንጂ አትይም እንጂ አንቺ። ኧረ እላለሁ። እስቲ በይኝ እንዴ የኔ አባት፣ አቤት የኔ ጌታ። በቃ እኔ ያልኩትን እኮ ነው ያልሽው። አቺም እሺ በቃ ኧረ ተይው። እሺ ይሄው ልበልክ የኔ ውድ፣ የኔ ሁሉ ነገር። ሌላ ምን ልበለው? ባሌ አፈረ እንዴ? እሺ ባልሽ ችግር የለውም እኮ አሁን። እሺ መጣሽ እኮ መተሻል እኮ ግን በሰላም አልመጣሽም። ከስ የሆነ ሰይጣኖች ምናምን አስቀድመህ እንዳትናገረኝ ነው እባክህ። ባለባበሴ የተጨቃጨቅሽ? አዎ ታቻታላ እኮ ቀስ ብለን መተሻል እኮ ግን። እሺ አሁን እንደዚህ ቁጭ ብለን ነው እንትን ምንድነው? አረ እንዴት ቁጭ እንላለን? እንዴ ተነሽ፣ ከዛ ቁጭ ብድጋለ ስቀልድሽ ነው። ነይ ባይሆን ነይ አይደል ላሳይሽ በትንሹ። የምር ደስ ይላል ቦታው። ያዣ ጃኬትሽን እንዲዝልሽ አይደለም አስረሹ። ቦርሳዬን ተሸክማ ነው የወጣችው። ነይ ኧረ ውሰድልኝ። እዛው የራስ ምን አገባኝ ራስ። ሰዎች ስለኔ ያወሩ እያልክ ሐሳብ አይግባ። የሰው ልጅ ከማውራቱ ብዛት
በህይወት ያለ ሰው ላይ ብቻ አይደለም የሚያወራው፣ ነገር ግን ስለሞተው ሰው እንኳን ያወራል። ስለሚያውቀው ሰው ብቻ አይደለም የሚያወራው፣ ስለማያውቀውም ሰው ያወራል። ስለዚህ እኔ ላይ ወይንም ስለኔ እያወሩ ነው ብለህ አትናደድ። ጊዜንም ማባከን የለብህም። የሰው ልጅ ስለ አንተ እያወራ ከሆነ አንተ ስራ ላይ ነህ ማለት ነው። አንዳንድ ሰዎች አሉ በሰው ድክመት የራሳቸውን ጀግንነት ማሳየት የሚፈልጉ። አቧራ የጠገበ ምንጣፍ በዱላ የምትመታው አቧራውን ለማራገፍ እንጂ ምንጣፉን ለመጉዳት አይደለም። የሰውንም ድክመት የምትነግረው ስህተቱን እንዲያርም እንጂ ሰውየው በራሱ ላይ ተስፋ እንዲቆርጥ አይደለም። አስታውስ፣ ህይወት አስተሳሰብ ላይ የተመሰረተ ነው። ውብ ህይወት እንዲኖር ውብ አስተሳሰብ ሊኖር ይገባል። ስለዚህ መልካም በማሰብ ለሰዎች ለመጥቀም ሞክር እንጂ የሰውን ድክመት በመጠቀም ያንተን ጀግንነት ለማሳየት አትሞክር። በምድር ላይ ትልቁ አስደሳች ነገር አትችልም ያሉን ሰዎች ሰርተ ማሳየት ነው። ሰዎች አትችልም የሚሉ ከነርሱ የተሻለ ስትንቀሳቀስ ነው። በዙሪያ የሚጨው ሰዎች ከበዙ አንድ እርምጃ ከፍ ብለሃል ማለት ነው። ሁሉም ሰው ልክ ነው ብለህ አታስብ። አንዳንዴ በታማኝነት ውሻ ከሰው ተሽሎ ታገኘዋለህ። ውሻ መናገር ቢችል ኖሮ ስለ ታማኝነት ሰዎችን ባስተማረ ነበር። ወዳጄ እነርሱ ያውሩ፣ አንተ ግን ችለ ሰርተ አሳያቸው። ፍቅር መስጠት እንጂ መቀበል አይደለም። ፍቅርን መስጠት ልመዱ። ታዲያ ፍቅርን ከመስጠታችሁ በፊት ውስጣችሁ ፍቅር ሊኖር ይገባል። ሰው ያለውን ብቻ እንደሚሰጥ አምናችሁ ለመቀበል ሳይሆን፣ ነገር ግን ፍቅርን መስጠት ብቻ መሆኑን ከልብ አምናችሁ ስጡ። ለሚወዳችሁም ሆነ ለማይወዳችሁም ያለምንም መስፈርት ፍቅርን መስጠት ስትጀምሩ ጥበብ ያለው ህይወት መኖር ትጀምራላችሁ። ወዳጄ አትቾክል። ስትቾክል ማንነትን ታጠዋለህ። የሆነ የሚያናድድ ነገር ስትሰማ ወዲያውኑ መልስ አትስጥ። ቀጣዩ ቀን እስኪመጣም ጠብቅ። ምላሽንም አዘግየው። ከቀናት በኋላ ጥበባዊ ምላሽ መስጠት የምትችል ሆነ ራስን ታገኘዋለህ፣ ወይም ጉዳዩ መልስ የማይገባው መሆኑን ትረዳለህ። ትዕግስት አድርግ። በነገራቶች ላይ መቾከል ጉዳት እንጂ መፍትሄን አያመጣም። ስለዚህ አትቸኩል። ደስተኛ ህይወት ለመኖር ከፈጣሪ አትራቅ፣ ወደ እሱ ቅረብ። ቀና ቀና ብቻ አስብ። ከሰው ብዙ አትጠብቅ። ፈገግታ አይለይ። ሁሌም ቢሆን ፈገግ በል። አቅመ ደካሞችን በቻልከው አቅም እርዳ። ከውስጥ ጥላቻን አስወግድ። በፍጹም ሰዎችን አትጉዳ። ጉዳት የትም አያደርስም። ህይወትህን ቀለል አድርገህ ተመልከት። ማለት በቀላሉ ኑር። ራስህን ውደድ፣ አክብር፣ መልካም ነገር ስራ። አትቅና፣ ቂም አትያዝ፣ ይቅር በል። ይቅርታ የህይወት ቁልፍ ነውና። እስቲ አንዴ ለነዚህ በብዙ ሰው ተከበው ብቸኝነት ለሚሰማቸው፣ ቃላት ሰብሯቸው ዝም ላሉ፣ የቤተሰብ ፍቅር አጥተው ህይወት ለሰለቻቸው፣ ልጅ ናፍቀው ልጅ ለሌላቸው፣ ትዳር አምሯቸው ትዳር ለዘገየባቸው፣ በማዕከላችን የተሰቃዩ ላላወቅንላቸው ሁሉ እሱ ሰላም ይበላቸው፣ ትዕግስቱንም ይስጣቸው። ያሁን ጊዜ ሰው ሊጠላ ኪስህን ነው የሚያየው። ገንዘብ ስለሌለ ብቻ ብዙ ነገር የሌለ አድርጎ ያዩዋል። በገንዘብ ብቻ ስለበለጡ በሁሉም ነገር የበለጡ መስሎ ይታያቸዋል። ነገር ግን ንጹህ አስተሳሰብና ንጹህ አመለካከት ከገንዘብ ይበልጣል። ቁልፍ ያለ መክፈቻ ተሰርቶ አያውቅም። ፈጣሪም ለችግሮቻችን ሁሉ መፍትሄ አዘጋጅቷል። የገንዘብ ችግር በስራ ይጠፋል። ማምጣት የሚከብደው መልካም አስተሳሰብና መልካም ስብዕናን በአይምሮአችን ላይ መስራት